ሽመልስ አብዲሳን አስተምሬዋለሁ። ሽመልስ አብዲሳ እንኳን ሊታገል ካፖርት ተሸካሚ ጥሩ ልጅ ነው። እኔ እስከማውቀው ድረስ አጃቢ ተላላኪ ካፖርት ተሸካሚ እኔ ባስተማርኩት ወቅት እሱ ያባዱላ የኦሮሚያ ክልል ፕሬዝዳንት በነበረ ጊዜ እዛ ጽህፈት ቤት ምን እንደሚሰራ እንኳን አማካሪ ነኝ ምናምን ነው የሚለው። የፕሮቶኮል ሰው ነው። የት ነው ታግሎ የሚያውቀው? እኔ ክላስሩም ውስጥ ለምናገረው እውነት የሚሸማቀቅ ፈሪ ሰው ነው ሽመልስ አብዲሳ። በመላላክ ጥርሱን ነቅስ ሰብሮ በመላላክ እዚህ የደረሰ ሰው ታግሎ ሲል ያስቀኛል። በዚህ በትግሉ ጊዜ እንኳን በኦሮሞ ተቃውሞ እንቅስቃሴ ጊዜ እንኳን በቀጥታ እየጻፈ እየደወለ የሚለምነኝ ሰው ነው እሱ። ይሄንን ለምን ታደርጋላችሁ? እንዳይደረግ ትግሉ ማለት ነው። እንደዚህ ለምን ትከሰክሳላችሁ እያለ የሚገባበት የሚጠፋው የሚጨንቀው ፈሪ ሰው። እንደውም እንደዛ አይነት ፈሪ ሰው በዚህ መንግስት ውስጥ ያለ አይመስለኝም። እና ይሄ ሰው እኛ ታግለን ወደ አገር ቤት ያስገባናቸው ሰዎች ብሎ ሲናገር እንዴ አንዳንድ ጊዜ ለራሳቸው የሚነግሩትን እውነት እንኳን አያውቁም። እንደነዚህ ሰዎች ነው የሚባሉ። ለማያውቃችሁ ሊባሉ ይገባል። ለማያውቃችሁ የራሳቸውን ሞት እየጠሩ እንደሆነ እንኳን አይረዱትም። ያ ንግግር በጣም ይገርማል።